ምናልባት ግራፊክ ዲዛይን ለመስራት ውድ ኮምፒውተር ያስፈልጋል፣ አዶቤ ፎቶሾፕን ማወቅ አለብኝ ብላችሁ አስባችሁ ሊሆን ይችላል። ዛሬ ያን አስተሳሰብ እንሰብረዋለን። ዛሬ ማሳያችሁ በእጃችሁ ባለው ስልክ ብቻ ምንም አይነት የቀለም ወይም የዲዛይን እውቀት ሳይኖራችሁ እንዴት ፕሮፌሽናል ስራዎችን ሰርታችሁ በቀን እስከ 2000 ብር እና ከዛ በላይ ማግኘት እንደምትችሉ ነው። ሰላም ጤና ይስጥልን ውድ የኮረሪማ ግራፊክስ ቤተሰቦች፣ ዛሬ እጅግ ወሳኝ በሆነ ጉዳይ መጥቻለሁ። አብራችሁን ቆዩ። በዚህ ቪዲዮ ውስጥ አንደኛ ግራፊክ ዲዛይን ምንድነው፣ ለምንስ አሁን መጀመር አለባችሁ የሚለውን እናያለን። ሁለተኛ ደግሞ በስልካችሁ የምትጠቀሟቸውን ድንቅ አፕሊኬሽኖች የትኞቹ እንደሆኑም እናያለን። ሶስተኛ አንድ ዲዛይን ከዜሮ ተነስተን እንዴት ማጠናቀቅ እንደምንችልም እናያለን። በመጨረሻ ደግሞ ከሰለጠናችሁ በኋላ ደንበኛ ማግኘት እንዴት እንደምትችሉ እናያለን። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ በቀላሉ የግራፊክ ዲዛይን ቢዝነስ ውስጥ ትገባላችሁ። መጀመሪያ ግራፊክ ዲዛይን ሲባል ወደ አእምሯችሁ የሚመጣው ምንድነው? በቀላሉ ስንረዳው መልእክትን በምስል ማስተላለፍ ማለት ነው። አንድ ሰው ሱቅ ሲከፍት እዚህ ጋር ጫማ ይሸጣል ብሎ በወረቀት ላይ ከመጻፍ ይልቅ በሚያምር ከለርና ፎንት ታግዞ ባነር ሲሰራ ያ ግራፊክ ዲዛይን ይባላል። አሁን ላይ ግራፊክ ዲዛይን መጀመር በጣም አዋጭ የሆነበት ወቅት ነው። ምክንያቱም አሁን ባለንበት ወቅት በሰፈራችን አዳዲስ ህንፃዎች እየተገነቡ ነው። በእያንዳንዱ ህንፃ ውስጥ ቢያንስ 20 ሱቆች ይኖራሉ። እነዚህ 20 ሱቆች በትንሹ 4 ነገሮች ያስፈልጓቸዋል። አንደኛ ሎጎ ያስፈልጋቸዋል፣ ሁለተኛ የቢዝነስ ካርድ ይፈልጋሉ፣ ሶስተኛ የዋጋ ዝርዝር የሚሰራላቸውም ይፈልጋሉ፣ አራተኛ ደግሞ የቴሌግራም እና የቲክቶክ ገጻቸው ላይ የሚያደምቅላቸውን ፖስተር ይፈልጋሉ። እንደ ጀማሪ ዲዛይነርነታችሁ አንድ ሎጎ በትንሹ ከ1500 እስከ 2000 ብር ብትሰሩ በቀን አንድ ሎጎ ብቻ ሰርታችሁ እንኳን በወር ስንት እንደሚሆን አስቡት። የእናንተ ደንበኞች ትናንሽ ሱቆች ወይም ትናንሽ ድርጅቶች ስለሆኑ እንደ ትላልቅ ድርጅቶች የተራቀቀና ጥልቅ ትርጉም ያላቸውን ሎጎዎች ወይም ብራንዶችን መስራት አይጠበቅባችሁም። በትንሹ እየሰራችሁ ከብዛት ጥሩ ትርፍና ደንበኛ እያፈራችሁ የምትሄዱበት ሲሆን በትክክል ከያዛችሁት ደግሞ የሙሉ ጊዜ ስራችሁ ሊሆን ይችላል። አሁን ወደ ዋና ቁም ነገር እንግባ። እነዚህን ዲዛይኖች ለመስራት ሁለት ዋና ዋና ምርጫዎች አሉ። አንደኛው ፖስት ማይ ዎል ይባላል። ይህ አፕሊኬሽን በተለይ ለባነሮች፣ ለፖስተሮች እና ለትላልቅ ማስታወቂያዎች እጅግ በጣም ምርጥ ነው። ጥቅሙ ምንድነው ለሚለው ጥያቄ በሚሊዮን የሚቆጠሩ 100% ተሰርተው ያለቁ ዝግጁ ዲዛይኖች አሉት። እናንተም ለምሳሌ ባነር ብላችሁ ሰርች ካደረጋችሁ በኋላ በሺዎች የሚቆጠሩ የባነር አማራጮች ይመጡላችኋል። ሁለተኛው ደግሞ ካንቫ ይባላል። ይህ ደግሞ ለሶሻል ሚዲያ ፖስቶች ኢንስታግራም፣ ቲክቶክ የመሳሰሉትን በጣም በዘመናዊ መልኩ መስራት ያስችለናል። ዛሬ ግን ትኩረታችንን ፖስተር ማይ ዎል ላይ እናደርጋለን። ለምን? ምክንያቱም ለአጠቃቀም በጣም ቀላል እና በኢትዮጵያ ውስጥ ለሚፈለጉ የባነር አይነቶች በጣም ተስማሚ ስለሆነ ነው። አሁን በመጀመሪያ ስልካችንን ከፍትና ፕሌይ ስቶር ላይ ገብተን ፖስተር ማይ ዎል ብለን እንጽፋለን። ከዛም እንደምታዩት ግራፊክ ዲዛይን በቀላሉ መስራት የሚያስችለንን ፖስተር ማይ ዎል አፕሊኬሽንን ስናገኘው ነክተን ውስጡን ገባና ኢንስታል የሚለውን በመንካት ወደ ስልካችን እንጭነዋለን። እንደ ኢንተርኔታችን ፍጥነት 100% ሞልቶ እንደጨረሰ ኦፕን የሚል ይመጣልናል። እሱን በመንካት ወደ አፕሊኬሽኑ እንገባለን ማለት ነው። አፕሊኬሽኑ ይህንን ይመስላል። እኛ አሁን መጀመሪያ ላይ የሚመጣውን ክሬት ኤ ፍሪ ዲዛይን የሚለውን እነካለን። ከዛም ወደዚህ ገጽ ይወስደናል። በዚህ ገጽ ላይ እንደምትመለከቱት ቁጥራቸው የማያልቅ ነፃ ዲዛይኖችን እናገኛለን። ዲዛይኖቹ ደግሞ እንደፈለግን ጽሑፎቹን ቀያይረን መጠቀም የምንችላቸው ናቸው። አሁን እኛ ሰርች ፎር ዲዛይን የሚለውን ስንነካው በጽሑፍ መፈለጋ ገጽ ይከፍትልናል። እዚህ ላይ የምንፈልገውን ዲዛይን እንጽፍለታለን። ለምሳሌ እኔ የምግብ ፖስተር ሰርቼ ላሳያችሁ። እዚህ ላይ ፉድ ባነር ብዬ ጽፋለሁ። ከዛ ኦኬ ስነካ እንደምታዩት በጣም የሚያማምሩ የምግብ ቤት ፖስተሮች፣ ሜኑዎች እንዲሁም ባነሮች መጥተውልኛል። እኔም የበርገሩን ፖስተር ስለወደድኩት እሱን አንድ ጊዜ ነካዋለሁ። ከዛም እዚህ ጋር ኤዲት ዲዛይን የሚለውን ነካዋለሁ። በመቀጠል ትንሽ አስጠብቀኝና ፖስተሩ እንደፈለግን መላወጥ የሚያስችለንን ኤዲተር ይከፍትልናል።
እንደምታዩት የምንሰራው ፖስተር ሞሽን ያለው በመሆኑ መጨረሻ ላይ ቪዲዮም ጭምር መሆን ይችላል ማለት ነው። እሺ አሁን በመጀመሪያ ዲሊሸስ የሚለውን ጽሑፍ ጣፋጭ ወደሚል ጽሑፍ እንለውጠዋለን። እሱን ለማድረግ ጽሑፉ ላይ በፍጥነት 2 ጊዜ ጠቅጠቅ ማድረግ ነው። ከዛም ጽሑፉን አጥፍተን በአማርኛ መለወጥ እንችላለን። በመቀጠል በተመሳሳይ መልኩ ፋስት ፉድ የሚለውንም ወደ ፈጣን ምግብ እንለውጠዋለን። በተመሳሳይ መልኩ እያንዳንዱን ጽሑፎች አንድ በአንድ እንቀይራቸዋለን። ሁሉንም ቀይራችሁ ስትጨርሱ የፕሌይ ምልክቱን ስትነኩት እንደምታዩት የሰራችሁት ማስታወቂያ አኒሜት እያደረገ የሚንቀሳቀስ ይሆናል። የዲዛይኑ ቀለምና ስታይል መቀየር ከፈለጋችሁ ከታች ስታይል የሚለውን ትነኩትና የፈለጋችሁትን ቀለም መምረጥ ትችላላችሁ። ሪሳይዝ የሚለውን በመምረጥ ደግሞ ፖስተራችሁ ለኢንስታግራም ነው፣ ለቲክቶክ ነው ወይስ ለፌስቡክ ነው መጠቀም የምትፈልጉት የሚለውን ካስመረጣችሁ በኋላ ሳይዙን ራሱን ወደምትፈልጉት ያስተካክልላችኋል። ሻውን ዲዛይናችንን ለማውረድ በቀኝ በኩል ከላይ የዳመና ምልክት በወደታች የሚያመለክት ቀስት ያለበትን ምልክት አንድ ጊዜ እነካለን። ከዛም እንደዚህ አይነት ገጽ ይመጣላችኋል። ቤዚክ የሚልና ሃይ የሚል። ቤዚክ ማለት በነፃ ለማውረድ ሲሆን ሃይ የሚለው ደግሞ ክፍያ አለው። ልዩነታቸው ቤዚክ የሚለው ከታች ወተርማርክ መኖሩ ነው፣ ግን ችግር የለውም። እኛ በነፃ ካወረድን በኋላ በቀላሉ ወተርማርኩን እናጠፋዋለን። ስለዚህ ቤዚክ የሚለውን ከነካም በኋላ ከታች ዳውንሎድ የሚለውን እነካለን። አሁን እንደምታዩት ማውረድ ጀምሯል። ዳውንሎድ አድርጎ ሲጨርስ እንከፍተዋለን። የሰራነውን ዲዛይን በዚህ መልክ በአማረ ሁኔታ ጨርሰነዋል ማለት ነው። ነገር ግን ከታች ፍሪ ቪዲዮ ክሬትድ ኦን ፖስት ማይ ዎል ዶት ኮም የሚል ወተርማርክ አድርጎብናል። ስለዚህ በቀላሉ እሱን እንቆርጠውና ዲዛይናችንን እንጨርሳለን። ይህን ለማድረግ በቀላሉ ቴሌግራም ላይ እንገባና ሴቭድ ሜሴጅ ውስጥ ቪዲዮን ወደ ራሳችን ልኳለን። መጀመሪያ ግን ሴንድ ከማድረጋችን በፊት ቪዲዮን ነካውና ከታች ያለችውን የክሮፕ ምልክት ነክተን የቪዲዮን አላስፈላጊ ቦታዎች ከታችና ከላይ እንቆርጣለን። ከዛ ሴንድ እንለዋለን። ልከን እንደጨረስን ቪዲዮን እናወርደውና ለደንበኛችን ማስረከብ እንችላለን ማለት ነው። ዲዛይኑን መስራት ብታውቁም ደንበኛ ከሌለ ግን ገንዘብ አይመጣም። ስለዚህ እነዚህን 3 መንገዶች ተጠቀሙ። የመጀመሪያው መንገድ ዛሬውን ውጡና አካባቢችሁ ላይ ያሉ አዳዲስ ህንፃዎችን ይዩ። ገና ሊከራይ የሚችል ማስታወቂያ የተለጠፈባቸውን ሱቆች አድራሻ ያዙ። ተከራዩ ሲመጣ እኔ ግራፊክ ዲዛይነር ነኝ፣ ባነርና ሎጎ ሰራለሁ በሏቸው። በባዶ እጅም አትሂዱ። በስልካችሁ የሰራችሁትን ሳምፕል ያዙና አሳዩአቸው። ሁለተኛው መንገድ ደግሞ የራሳችሁን ቲክቶክ ሊኖራችሁ ይገባል። የሰራችኋቸውን ስራዎች እያሳያችሁ ቲክቶክ ላይ ቪዲዮ ስሩ። ባነር ማሰራት የምትፈልጉ ብላችሁ ስልካችሁንም አስቀምጡ። ከምታስቡት በላይ ደንበኞችን በቲክቶክ መሳብ ትችላላችሁ። ሶስተኛው መንገድ ደግሞ ሰፈር ውስጥ ካሉት ትምህርት ቤቶች ጋር ተነጋገሩ። እናንተ ጋር ዲዛይን የሚፈልግ ደንበኛ ሲመጣ ወደ እኔ ምሩት፣ እኔ ደግሞ ዲዛይኑን ሰርቼ እናንተ ጋር እንዲያሳትም አደርገዋለሁ በሏቸው። ይህም በጣም ውጤታማ መንገድ ነው። እንግዲህ እስከዚህ ሰዓት ድረስ አብራችሁን የቆያችሁ ሰዎች ጥልቅ ፍላጎት እንዳላችሁ አውቃለሁ። ግራፊክ ዲዛይን ስራ ብቻ ሳይሆን ጥበብ ነው። መጀመሪያ ላይ ላይሳካላችሁ ይችላል፣ ነገር ግን በየቀኑ አንድ ዲዛይን መስራት ተለማመዱ። አስታውሱ፣ ስኬት የሚመጣው በመጀመር ነው። ዛሬውኑ ፖስተር ማይ ዎልን አፑን አውርዱና መለማመድ ጀምሩ። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኛችሁ ሼር አድርጉ። ጥያቄ ካላችሁ የተወሰነ ነገር በዝርዝር እንዳቀርብላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። ለቀጣይ እንዲህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁም ሰብስክራይብ ማድረጋችሁን የደውል ምልክቷንም መጫን እንዳትረሱ። ለቀጣይ ቪዲዮ እስከምንገናኝ መልካም ጊዜ